ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ ተመልሰናል። እንግሊዝኛ በአማርኛ መማር ለምትፈልጉ ልጆች እንዲሁም አማርኛ እንግሊዝኛ ዋናው መማር የምትፈልጉ ልጆች በዚህ በሰበዝ አካዳሚ ዩቲዩብ ቻናል ቪዲዮ እንለቃለን። እየገባችሁ መማር ትችላላችሁ። ማንኛውም ጥያቄ ሀሳብ ካላችሁ ደግሞ መጠየቅ ትችላላችሁ። ኮመንት ላይም ቴሌግራም ላይም ደስ ባላችሁ። እንዲሁም መማር ለምትፈልጉ ደግሞ በዚህ ስልክ ባስቀመጥኩላችሁ ስልክ ቴሌግራም፣ ኢሞ እና ዋትሳፕ ደስ ባላችሁ እየደወላችሁ መማር ትችላላችሁ። እሺ ውድ ቤተሰቦች ዛሬ የምናየው እነዚህ አማርኛ በእንግሊዝኛ የምንጻጻፋቸው ቃላቶች እነሱን ነው የምናያቸው። ከሰው ጋር ስትጻጻፉ የምትጠቀሙበት ቃላቶች ማለት ነው። አብራችሁን ቆዩ። ደህና ነህ፣ ደህና ነህ ብለን ስንጽፍ በአማርኛ እና እንግሊዝኛ ማለት ነው። ይሄ በአማርኛ ነው። በእንግሊዝኛው ደግሞ ያው ዲኢኤንኤ ዲኢኤንኤ ከዛ ኤንኢ እቺ እንደ ነህ ነው የምትነበው ነህ። እቺ ደግሞ እንደ ደህና ደህና ነህ ደህና ነህ ብለን ስንጽፍ በዚህ መልክ ይሆናል። ስለዚህ አናባቢዎቹ ማወቅ ነው የሚጠበቅባችሁ። ብዙዎቻቸው የሆነ የምትፈልጉት በዚህ በአማርኛ እና እንግሊዝኛ መጻጻፍ ለምትፈልጉ ማለት ነው። ሁለተኛ ደግሞ ለሴት ሲሆን ደህና ነሽ ደህና ነሽ ደህና ነሽ። የምትለየዋ እቺ ብቻ ናት አይደለ? እቺ ሽ መለየት ብቻ ነው። ሽን መለየት እዚህ ጋር እቺ የነበረችው በሺ ፈንታ ማን ትሆናለች? ኤስኤች እንደ ሽ ትነበባለች። እቺ እንደ ሽ። ሶስተኛ መጣህ እንዴ ለወንድ ሲሆን መጣህ እንዴ ስንል እንጽፋለን መጣህ እንዴ። METAH እቺ እንደ መናት፣ እቺ እንደ ጣ፣ እቺ እንደ ህ አንድ ላይ ሲሆኑ መጣህ እንዴ። እቺኛው እንደ እ ናት፣ እቺ እንደ ን፣ እቺ ደግሞ እንደ ዴ አንድ ላይ ሲሆኑ እንዴ መጣህ እንዴ። አራተኛ ደግሞ ለሴት ሲሆን መጣሽ እንዴ ስንል የሚቀየረው ምንድነው? እቺ ብቻ ናት የምንቀይራት። እቺ በማን መቀየር? ኤስኤች ማድረግ። ልክ እዚህ ጋር ቅድም እንደጻፍናት ያው መጣ ከዛ ሽ። እቺኛው እንደ ሽ ነው የምትነበብ፣ ስድስተኛ ናት። እንዴ የሚለው ደግሞ እንደ ላይኛው ልዩነት የለውም። ለሴትና ለወንድ ሲሆን የጾታ ልዩነት ብቻ ነው የምንፈጥረው። ከዛ የት ነህ ስንል ደግሞ የት ነህ የሚለው በዋይ ነው የሚተካው። ዋይ ኢ እንደየ ነው። ከዛ ቲ ደግሞ ስድስተኛ ስለሆነች ብቻዋ ትሆናለች እዚህ ጋር። ነህ የሚለው ደግሞ እችኛዋ እንደ ነ ናት። ህ ደግሞ ስድስተኛ ስለሆነች ኤች ብቻዋ ትቀመጣለች። ኤች ብቻዋን። የት ነህ። እሺ ቀጣይ የሚሆነው ደግሞ ለሴት አሁን የወንድ አይተናል። ለሴት ደግሞ የት ነሽ ስንል ልክ እንደ ቅድሞች እናደርጋለን። እቺ ሺ መቀየር ነው። ህ የነበረችው ወደ ሺ ስትቀየር ምን ትሆናለች? ኤስኤች መጨመር ነው። ማነው ኤስ መጨመር። ያው እዚህ ጋር ነህ የሚለው አለ አይደለ? ነሽ ሲሆን ግን ሺ ትጨመራለች፣ እዛ ኤስ ትጨመራለች። አንድ ላይ ሲሆን ኤስኤች ነው። ሲነበብ ደግሞ በአማርኛ እንደ ሺ ነው የሚነበበው፣ እንደ ሺ። ስለዚህ በዚህ መልኩ አንዳንዴ ሰዎች ከምንጻጻፋቸው ነገሮች ቀለል አድርጋችሁ መጻጻፍ ትችላላችሁ። ያው ብዙዎቻችሁ የምትፈልጉትም ይሄ ስለሆነ ነው። በተደጋጋሚ ቪዲዮዎች እንዳየሁትም ይሄ ነው ብዙ ጊዜ የምትወዱትና ለዛ ነው የሰራሁት። ቀጣይ የምናየው ደግሞ ከዚህ ሳንወጣ አንዳንድ ጥያቄዎች እንዴት እንደምንጠይቅ፣ እንዴት በአማርኛ በእንግሊዝኛ እንደምንጽፍ አሳያችኋለሁኝ። እነዚህ ሰላምታና ስለ ሁኔታ አጠያየቅ ናቸው። ቀጥለን ደግሞ እናያለን። እሺ መልካም ጊዜ ስንሰናበት መልካም ጊዜ ስንል እናደርጋለን። በመፈንታ ኤምኢ
ል ስድስተኛ ስለሆነች ኤል ብቻዋ፣ ካ አራተኛ ኬኤ፣ ም ስድስተኛ ኤም ብቻዋ ትሆናለች። ጊዜ የምትለዋ ደግሞ እቺ እንደ ጊ ናት። ጂ እና አይ እንደ ሶስተኛ ጊ ናት። እቺ ደግሞ ዜ ትሆናለች። አንድ ላይ ጊዜ፣ መልካም ጊዜ፣ መልካም ጊዜ። ብትይዙልኝ ጊዜ አናባቢዎቹን ነው። አንደኛ ኤ ይወስዳሉ፣ አራተኛ ኤ ይወስዳሉ፣ ስድስተኛ ደግሞ ብቸኛ ናቸው። እዚህ ጋር እንደምታዩት ልናም ልናም። ቀጥለን የምናየው ደህና እደር። ደህና እደር ስንሰናበተው፣ ደህና እደር ስንል በዲ ፈንታ እቺ አንደኛ ናት አይደለ? አንደኛ ከሆነች የምንወስደው ማን ነው? ዲኢ። እቺ እንደ ደ ናት። ህ ስድስተኛ ናት። ኤች ብቻዋን እንወስዳለን። ና አራተኛ ናት። ኤንኤ አራተኛ ኤ ነው የሚወስዱት። ከዛ ምን ላለን እዚህ ጋር እቺ እንደ እ ናት። ስድስተኛ እ እንደ ሶስተኛም ታገለግላለች። እዚህ ጋር እ ስለሆነ እቺ እንወስዳለን። ደ አንደኛ ነው። ዲኢ ር ስድስተኛ ነው። አር ብቻዋን። ደህና እደር፣ ደህና እደር። እሺ ቀጥለን የምናየው ደግሞ ሰላም ዋል። ሰላም ዋል ስንል ሰላም እችኛዋ እቺ ሰ አንደኛ ናት። ኤስኢ ትሆናለች። ኤስኢ ላ ደግሞ አራተኛ ኤልኤ እቺ ደግሞ ም ስድስተኛ ስለሆነች ኤም ብቻዋ ትቀመጣለች። ስድስተኛዎች ሁል ጊዜ ብቸኛ ናቸው፣ አናባቢ የላቸውም። ዋል የሚለው ደግሞ ዋ አራተኛ ነው አይደለ? ደብሊው ኤ ይሆናል፣ እንደ ዋ ይነበባል። ል ደግሞ ስድስተኛ ስለሆነ እንደ ኤል ይነበባል። አንድ ላይ ዋል፣ ሰላም ዋል። ስለዚህ ቀላል ነው። እናንተ አናባቢ ብቻ መለየት ነው ያለባችሁ። አናባቢዎቹ እዚህ ጋር እንደምታዩት አንደኛ ከሆነ ኤ ይወስዳል፣ አራተኛ ከሆነ ኤ ይወስዳል፣ ስድስተኛ ከሆነ የለውም ብቻው ይቀመጣል። ቸር ሰንብት። ቸር ሰንብት ስንል ደግሞ እቺ ቸ የምትጻፈው እንዴት ነው? በሲኤች ሲኤች ኢ ከሆነ አንደኛ ነው፣ ኢ ይጨምራል ማለት ነው። አጠቃላይ ግን ቸ የምንወክለው በሲኤች ነው። እቺ አንድ ላይ ስትሆን ቸ ትሆናለች። እቺ ደግሞ ስድስተኛ ር ናት ብቻዋ ቸር። ከዛ ሰ አንደኛ፣ ን ስድስተኛ፣ ብ ት። እዚህ ጋር ያለ ሶስቱ እንደምታዩ ስድስተኛ ናቸው አይደለ? ስድስተኛ ከሆነ ደግሞ አናባቢ የላቸውም። ስለዚህ እነዚህ ሶስቱም ስድስተኛ ስለሆኑ ያለ አናባቢ ተቀምጠዋል፣ ቮል የላቸውም። ስለዚህ ቸር ሰንብት ብለን ስንጽፍ በዚህ መልኩ ይሆናል። ሌላኛው ጠንክረህ ስራ። ጠንክረህ ስራ። ጠ የምትወከለው በማን ነው? ጠና ተ በአማርኛ ቢለያዩም በእንግሊዝኛ በቲ ነው የሚወከሉት በአንድ። ስለዚህ እቺ እንደ ጠ ነው የምትነበበው። እቺ እንደ ን፣ ክ፣ ቺረ ደግሞ አንደኛ ስለሆነች ኢ ትወስዳለች። ከዛ ህ ጠንክረህ ስራ። ራ አራተኛ ናት አይደለ? ኢ ትወስዳለች። ጠንክረህ ስራ። ጠንክረህ ስራ። ጠንክረህ ስራ። እሺ ስለዚህ ቀጣይ የሚሆነው ደግሞ ራስህን ጠብቅ። ራስህን ጠብቅ። ራ አራተኛ ነው አይደለ? አርኤ እንወስዳለን። አርኤ ስ ስድስተኛ ነው። ኤስ እናስቀምጣለን ብቻውን። እችኛዋ ደግሞ ህ ስለሆነች ኤች ብቻዋን። ን ደግሞ ስድስተኛ ስለሆነች እዚህ ጋር ያለች ስድስተኛ ስለሆነች ብቻው ይቀመጣል። ከዛ ጠ የምትለዋ ቲ እንወስዳለን። ሁልጊዜ ጠ የሚወከለው በቲ ነው፣ ልክ ተን በቲ እንደምንወክለው። ብ ደግሞ ስድስተኛ ብቻዋ ትሆናለች። ቅ ደግሞ ደስ እንዳላችሁ በኬ መወከል ትችላላችሁ። አንዳንድ ጊዜም በኪው ይወከላል። አንዳንድ ጊዜ ሳይሆን ሰው እንደ ፍላጎት ነው። በኪም ይወከላል፣ በኬም ይወከላል። ስለዚህ በቀ ቦታ ሁለቱም ደስ ያላችሁ መውሰድ ትችላላችሁ። ዋናው ነገር ምንድነው? አናባቢዎቹን ወቁ። ያው ለዋናው እንግሊዘኛ ራሱ አናባቢ ወሳኝ ነው። ያው እንግሊዘኛ ስናነብ ፊደላቶቹ፣ ቃላቶቹ ወጥ የሆነ መስመር ወይ ደግሞ ህግ ባይኖራቸውም አብዛኛዎቹ ግን እንትን ናቸው፣ ሬጉላር ናቸው። ለምሳሌ እንግሊዘኛ ላይ ይሄ ራ ብለን የምናነበው እንግሊዘኛ ላይ ብዙ ጊዜ ራ ብለን ልናነበው እንችላለን። አንዳንድ ቦታ ደግሞ ሌላ ድምፅ ሊኖረው ይችላል። ግን አብዛኛው ጊዜ ሬጉላር ናቸው።
የሚወስዱት አናባቢ በአማርኛ እንደምናውቀው እንግሊዝኛ ላይም እንደዛ ናቸው። ኤክሰፕሽኖች እንዳለ ሆኖ ማለት ነው። እና ለዛሬ እዚህ ላይ ብቀን፣ በቀጣይ ደግሞ እንደዚህ አይነት ቪዲዮዎች ይዤላችሁ እመጣለሁ። መልካም ቀን ይሁንላችሁ።